ሰላም ዛሬ በዚህ ቪዲዮ ወንድ ልጅ አንዲትን ሴት ሲያፈቅር የሚያሳያቸው ምልክቶች ሙሉ በሙሉ ከሳይኮሎጂ አንፃር እነግራችኋለሁ። ይህንን ቪዲዮ አይታችሁ ስትጨርሱ ምን አለ ከዚህ በፊት ባውቀው ብላችሁ የምትደነቁበትን አስደናቂ እውነታዎች ይዘንላችሁ መተናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። መልካም ጊዜ። ወደ ነጥባችን ስንገባ አንደኛ ወንድ ልጅ በአንዲት ሴት ሲያፈቅር ወይም ደግሞ በፍቅሯ ሲወድቅ ስለ ውሎዋ እንዴት እንደነበር እንዴት እንዳሳለፈች በደንብ አድርጎ ይጠይቃታል። መልሷንም ለማግኘት በተለያዩ ቴክኒኮች መጠቀም ይጀምራል። ሁለተኛ ስለ ደስታሽ፣ ስለ ደህንነትሽ በጣም ያሳስበዋል። የትኛውም ውሳኔ ከመወሰኑ በፊት ያንቺ ስሜት ያማከለ ውሳኔ ነው ወይ ብሎ ራሱን ይጠይቃል። ሰዎችንም አንዳንዴ ሊያማክር ይችላል። ሶስተኛ ሳይኮሎጂ እንደሚለው የሚያስጨንቅሽን ነገር በሚገባ ያዳምጥሻል፣ ሊደግፍሽም ይሞክራል፣ ያበረታታሻል፣ በብዙ ነገሮችም ሊያጠነክርሽ ይሞክራል። አራተኛ የሰጠሽን እምነት በማግደል አንቺ ማጣት በጭራሽ አይፈልግም። እንደውም አንዳንዴ ከሚገባው በላይ አንቺ ለሚያስፈልጊው ነገር እሱ ካንቺ የበለጠ ሊለፋልሽ ሁላ ይችላል። በህይወትሽ ውስጥም እሱን ቅድሚያ እንድታደርጊው በተለያዩ ነገሮች አንቺን ለመርዳት አንቺን ለመከባከብ ይጥራል። አምስተኛ ብዙውን ጊዜ ወንዶች አንዳንዴ ለአንቺ ጥሩ ሆኖ ለመታየት ሲሞክር ሊዋሸሽም ደግሞ ይችላል። ስድስተኛ የሳይኮሎጂ እውነታ እንደሚያሳየን ሁኔታዎችን ያገናዝባል። ውሳኔ ከመወሰኑ በፊት በውሳኔው አንቺ ደስተኛ እንደሚያደርግ ያረጋግጣል። ሰባተኛ ያንቺ መጎዳት የእሱን ጉዳት ይሆናል። ስትሰቃይ ማየት በፍጹም አይፈልግም። ስለዚህ ነገሮችን ቀደም ብሎ ለማስተካከል ይሞክራል። በዚህም ጊዜ ነው ብዙ ጊዜ ወንዶች ኃይለኛ የጭንቀት ስሜት ውስጥ ወይም ደግሞ ከፍተኛ የውጥረት ስሜት ውስጥ የሚገቡት። በዚህም ጊዜ ያንቺን እንክብካቤ በጣም ይፈልጋል። ስምንተኛ ሁሌ የተሻለ ሆኖ አንቺ ፊት ለመታየት ይጥራል። ዘጠነኛ አንቺን ለማግኘት የተለያዩ መንገዶችን ይጠቀማል። በጓደኞችሽም ሊሆን ይችላል፣ አንዳንዴ በቤተሰብም ሊመጣ ይችላል። ብቻ ባለሽ ነገር ብቻ አንቺን ለማግኘት በጣም በብዙ ነገሮች መንገዶችን ይጠቀማል። አስረኛ ብዙውን ጊዜ ወንዶች ከሴቶች የቀደመ ፍቅራቸውን የመግለጽ እድላቸው በጣም ከፍተኛ ነው። 11ኛ አንቺ ላይ በጣም ያተኩራል። እንዲሁም በትናንሽ ነገሮችም ከሌሎች ሰዎች ጋር ባለሽ ግንኙነትም የቅናት ስሜት ይሰማዋል። በቀጣይ ደግሞ ሴት ልጅ የእውነት ስትወድህ የምታደርጋቸውን ነገሮች ከዚህ በታች እንዳለ ገልጽላችኋለሁ። ከዚህ ውስጥ የገለጻችሁ ካለ ኮሜንት ላይ ማስቀመጣችሁ እንዳትረሱ። ላይክ፣ ሼር በማድረግ ለሌሎች እንዲዳረስ ሰብስክራይብ በማድረግ ደግሞ ቤተሰብ መሆናችሁ እንዳትረሱ። መልካም ጊዜ። እንዲሁም ደግሞ መጨረሻ ላይ ያለው ብዙ ጊዜ ብዙ ሰዎች የሚያጋጥማቸው ነው። ላይክ ሼር ያደረጋችሁ ተከታተሉ። በአንደኛ ደረጃ ሳይኮሎጂ እንደሚለው አንዲት ሴት በፍቅር ስትወድቅ ወይም ደግሞ የእውነተኛ በሆነ መንገድ ስትወድም አንደኛ ለፍቅር ካልሆነ በስቀር ለምንም ነገር አትጠቀምም። ካንተ የምትጠብቀው ፍቅርን ብቻ ይሆናል ማለት ነው። በሌሎች ነገሮች በምንም አትጠቀምም። በስራ ጉዳይ ኤቭሪቲንግ ብቻ ዋናው ፖይንቷ ፍቅር ይሆናል ማለት ነው። ሁለተኛ ደግሞ ካንተ ጋር ለመሆን የምታደርገው የማትፈጥረው ነገር የለም። በጭራሽ ደግሞ ተስፋ አትቆርጥም። ካንተ ጋር ለመሆን እስከምትችለው ርቀት እያሰበች ነገሮችን ለማስተካከል ትጥራለች። በአንተ ላይ ሙሉ እምነት ይኖራታል። ይማግጥብኛልን ብላ በቅጽበት እንኳን አትጠረጥርም። አራተኛ በጣም ታማኝ ትሆንላለች። ሌላ ወንድ እስከ አለማሰብ ድረስ የሚደርስን እምነት በአንተ ላይ ትጥላለች። የምትደብቅህ ምንም ሚስጥር አይኖራትም። አምስተኛ ትንከባከባለች፣ ፍቅርም ትሰጣለች። ከሷ ጋር ስትሆን ምቾት እንዲሰማ ታደርጋለች። ያንተ ደስታና ጤንነት ያስጨንቃታል። ስድስተኛ ብዙ ትሰማለች። እንደ እናት ታጋሽና ተንከባካቢም ትሆናለች። ሰባተኛ ትኩረቷን ሁላ አንተ ላይ ታደርጋለች። አንዳንዴ ራሷን እስከመጣልም ልትደርስ ትችላለች። ስምንተኛ በጣም ግልጽ ትሆናለች። ምንም የምትደብቀው ነገር ብዙ ጊዜ አይኖራትም። ዘጠነኛ ብዙ ነገሮቿን፣ እቅዶቿን፣ ነገሮችን ከማድረጓ በፊት ያለውን ነገር ሁሉ ትነግራለች፣ ታሳውቃለች። በመጨረሻም አንዲት ሴት በፍቅር ውስጥ ያለች ሴት ወይንም ደግሞ በአንድ ወንድ ፍቅር የተያዘች ሴት ጉድለት እንኳን እስካይታያት ድረስ ካለችበት ሁኔታ አንፃሩ ሁላ ስለሷ ስላንተ ወይም ደግሞ ስለ ግንኙነቱ ፖዚቲቭ ፓርቱን ብቻ ከማሰቧ የተነሳ ጉድለት እየተነገራት ወይም እያየች እንኳን ችላ ብላ ካንተ ጋር ትቀጥላለች።
ከዚህ ውስጥ ይበልጥ የተመቻችሁና ጥሩ ሐሳብ ነው እኔም ብዙ ጊዜ የሚያጋጥመኝ ነው ብላችሁ የምታስቡትን ኮሜንት ላይ አስቀምጡልኝ። ሌላም እናንተ ተጨማሪ ካላችሁ ለልጆች ትምህርት ይሆናል አስቀምጡልኝ ኮሜንት ላይ። ላይክ፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። መልካም ጊዜ። አኖፋክት ነው ብዙ እውነታዎችን የህይወት ገጽታዎችን የምትከታተሉበት የምትማማሩበት ቻናል ነው። ላይክ ሼር በማድረግ ቤተሰብ መሆናችሁን እንዳትረሱ። መልካም ጊዜ።